ብዙሃን መምህር ደረጀ ነጋሽ ዘወይንዬን አንታይ ሂዩማን ራይት የሚል ስያሜ ሰጥቷቸዋል። ስለዚህ ለእናንተ ለውድ ቤተሰቦቻችንም ያስተላልፍላችሁ መልእክት አለ እና አሁን የመምህር መታሰር አንድ ሰው ወይ አንድ ቤተሰብ ወይ አንድ ሚዲያን አይደለም የሚጎዳው። ስለዚህ መምህር ታሰሩ ማለት ፊት ለፊት የሚጋፈጠውን ወታደር እንደማስቆም ነው የሚሆነው። መምህር እንግዲህ የቤተክርስቲያኒቷ ልጅ ናቸው፣ የቤተክርስቲያኒቷ አፍም ጭምር ናቸው። ቤተክርስቲያን ለምን ትነካለች ብለው ግንባር ቀደም ደረታቸውን ለምንም ነገር ፊት ለፊት የሚሰጡ ናቸውና ቤተክርስቲያንም በዚህ ዙሪያ ልታግዛቸውና ልትደግፋቸው ይገባል። ዳይ ቤተክርስቲያናቱ ስለምን ዝም አለ የሚል ጥያቄ አሁን በሰፊው እየተነሳ ነው የሚገኘው። የቄሳርን ለቄሳር ወይም የቄሳርን ለቄሳር የቤተክርስቲያንን ለቤተክርስቲያን ስጡ ይላል። ልማት የበጎ ሐሳብ ውጤት ነው። በበጎነት ውስጥ እውነት፣ ፍትሃዊነት፣ ቁርጠኝነት አሉ። የኮሪደር ልማት ከተማችን ላይ ሲመጣና ሲለማ እውነቱን ለመናገር ምሳሌነት ባለው ተግባርና ውሳኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች። ሰላም እንዴት ናችሁ? ዛሬም አዳዲስና ወቅታዊ መረጃዎችን ይዤላችሁ መጥቻለሁ። ከነዚህም መካከል የመምህር ደረጀ ዘወይኒ የፍርድ ቤት ችሎት መምህር ደረጀ ዘወይኒ ከዝቋላ አቡነ ገብረ መንፈስ ቅዱስ ገዳም አባቶች ግድያ ጋር በተያያዘ ሀሳብና አስተያየት በመስጠቱ በጸጥታ አካላት ተይዞ ወደ ፖሊስ ጣቢያ ሄዶ ነበር። በትናንትናው ዕለት የፍርድ ቤት ችሎት ተቀምጦ ነበር። ችሎቱም የተለያዩ ውሳኔዎችን አስገራሚና አሳዛኝ የሆኑ የውሳኔ ማራዘሚያ ሀሳቦችን ተሰጥቶበታል። እሱን በተመለከተ የተለያዩ መረጃዎችን ይዤላችሁ መጥቻለሁ። ሌላው ቅድስት ቤተክርስቲያን ምዕመኖቿ እየተገደሉ እንዲሁም አገልጋዮቿ እየታሰሩ ህንፃ ቤተክርስቲያኖቿ እየተቃጠሉ የአዲስ አበባ ከተማ አስተዳደር አዲስ ሁለገብ ህንፃ አስመርቀው ቁልፍ የተቀበሉበትን መረጃ ይዤላችሁ መጥቻለሁ። ቪዲዮ ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ቀጥታ ወደ ቪዲዮዎች እንለፍ። ሊቀ ትጉሃን መምህር ደረጀ ነጋሽ ዘወይንዬ በዚህ ወቅት ያሉበት ሁኔታ ይታወቃል። ዛሬ ደግሞ ከጠገባችን የመምህር ወዳጅ የሆነችው ጋዜጠኛ ትግስት አብራን ትገኛለች። የመምህር ደረጀ ዘወይንዬን ጉዳይ በቅርበት እየተከታተለች ያለ ስለሚሆን ስለ መምህር አንዳንድ ጉዳዮችን ልንነጋገር ወደድን። ቲጂ እንኳን ደህና መጣሽ። አመሰግናለሁ። ይህንን ነገር ከራሳቸው ከመምህር ደረጀ ዘወይንዬ ሚዲያ ጉዳዩን ማወቅና መረዳት ስላለባቸው ነው በዚህ ሰዓት እዚህ የተገኘ ነው ማለት ነው። እንግዲህ መምህር ሰኔ 16 ቢሮ የተለመደ ስራቸውን ሰርተው ሲወጡ በፖሊስ ቁጥጥር ስር ዋሉ ማለት ነው። ከዛ በኋላ ከ3 ቀን በኋላ ሰኔ 19 ላይ ማለት ነው ሰኔ 18 ላይ ለፍርድ ቀረቡ። የዛ ቀንም የዋስትና መብት ተፈቅዶላቸው ነበረ። ነገር ግን ፖሊስ እዛው እንዲቆዩ አድርጓል ማለት ነው። ከዛ በመሃል የተፈጠሩ በርካታ ነገሮች ነበሩ ማለት ነው። መምህር በነገራችን ላይ የስኳርና የኮሌስትሮል ታማሚ ናቸው። በዚህም በተፈጠረው መደናገጥና ጭንቀት ስኳራቸው ከፍ ብሎ ሆስፒታል ገብተው ነበረ። ፖሊስ ሆስፒታል ገብተው ነበር ማለት ነው። እዛም የሕክምና ክትትል አድርገው ተመልሰው ወደ ፖሊስ ጣቢያ ሄደዋል ማለት ነው። በነገራችን ላይ እስካሁን ድረስ ያሉበት ሁኔታ ተመስገን ጥሩ ላይ ነው ያሉት። ምንም አይነት የድብደባም ሆነ የከፋ ነገር አልገጠማቸውም። ጥሩ ሁኔታ ላይ ነው ያሉት። ነገር ግን ያው መታሰር ለመምህር ደረጃ አይደለም ለማንም የሚመከርም ለማሰብም የሚከብድ ጉዳይ ስለሆነ እግዚአብሔር ቶሎ እንዲያስፈታቸው ነው የምንመኘው። በነገራችን ላይ ዛሬም ችሎት ከዛ መልስ ላይ ሆነ ነው እንግዲህ ፕሮግራም እያዘጋጀን ያለ ነው። በዛሬው ዕለት ይለቀቃሉ የሚል ትልቅ ተስፋን አዝለን ነበር ወደ ፍርድ ቤት ሄድ ነው። ነገር ግን ፖሊስ ተጨማሪ የምርመራ ጊዜ ፈልጋለሁ በማለቱ ጉዳዩ ወደ ሐምሌ 3 እንዲቆይ እስከዛው ድረስ ፖሊስ ጣቢያ እንዲቆዩ ተደርገዋል ማለት ነው። ይህ የሆነበት ምክንያት ምንድነው? ተጨማሪ የምርመራ ጊዜ እፈልጋለሁ በማለቱ ነው ፖሊስ። ከጠበቆቹ ከመምህር ጠበቆች ደግሞ የተነሱ የመከላከያ ሀሳቦች ቀርበው ነበረ። ለምሳሌ የዋስትና መብታቸው ተጠብቆ ውጪ ሆነው ቢከራከሩ በምርመራ ሂደቱ ላይ የሚፈጥሩት ምንም አይነት ተጽዕኖ የለም። ስለዚህ መምህር ውጪ ሆነው እንዲከታተሉ ይፈቀድልን የሚል የመከራከሪያ ሀሳብ አንስቶ ነበር። እንዲያውም በዚህ አጋጣሚ የዋስትና መብታቸው ከመከበሩ ጎን ለጎን ወደ ውጪ ሀገር የመሄድ ፍቃዳቸውም ታግዷልና የደሬ ዘወይንዬ የጉዞ ወኪልም ባለቤት ናቸው። መምህር ደረጀ የተለያዩ እስራኤል ሀገርና የእምነት ቦታዎችን አስጎብኝ ናቸው። በዚህ አጋጣሚ የስራቸውም ትልቅ እክልና ትልቅ ዱብዳ የሚገጥመው ሁኔታ ነውና ወደ ውጪ መሄድ እገዳቸው እሱ ተከብሮ እንዳለ ነገር ግን 50,000 ብር ዋስም
ተፈቅዶ እንዳይወጡ የተደረገበት ነገር ጠበቃዎቹም እንዳልሹ አሁን በጣም እየተከራከሩ ያለበት ሁኔታም እሱ ነው። ውጭ ሆነው መከታተል ይችላሉ ነውና ስለዚህ ጉዳይ ፍርድ ቤቱ የሰጠው ምላሽ ምን ነበር? በዛሬው ላይ እንደነገርኩሽ ነው ተጨማሪ የምርመራ ጊዜ እንፈልጋለን በሚል ነው እነዚህ ተጨማሪ ቀናቶች 10 ቀናቶች ከዛሬ ጀምሮ ስንቆጥር 10 ቀናቶች እንዲሰጡት ፍርድ ቤቱ ፖሊስ የጠየቀው ማለት ነው። በዚህም ምክንያት ነው ፍርድ ቤት የመምህርን ጠበቆችን የፖሊሶቹንም የመከላከያ ሀሳብ ሰምቶ ከዛ በኋላ ለሐምሌ 3 እንዲቀጠሩ ያደረገው ማለት ነው። ሌላው እንግዲህ ለምሳሌ የጠበቆቹ ካነሱት ወሳኝ ነገር ደግሞ ጉዳዩ የሚዲያ ጉዳይ ስለሆነ እዚህ ድረስ ባይደርስና እስካሁንም እዛ መቆየታቸው ትክክል እንዳልነበረ በሚዲያ አንቀጽ ጠቅሶ በሚዲያ ራሱ የሚዳኙበት የሚጠየቁበት አዋጅ አለ። ያንን አዋጅ በመጥቀስ በዚህ መልኩ ቢጠየቁ መልካም ነበር የሚል ሌላ መከራከሪያ ነጥብ ተነስቶ ነበረ ማለት ነው። እንግዲህ ይህንን ወደፊት ግራ ቀኙን አይቶ ፍርድ ቤት የራሱን ትክክለኛ ውሳኔ ይወስናል የሚል ተስፋ አለን ማለት ነው። በነገራችን ላይ መምህር የመንፈስ ጥንካሬያቸውን ልነግራቸው አልችልም። እርግጥ ነው አሟቸዋል። ነገር ግን ያሉበት የመንፈስ ጥንካሬ እጅግ የሚያስደንቅ እጅግ የሚያስገርም ነው። ስለዚህ ለእናንተ ለውድ ቤተሰቦቻችንም ያስተላለፍኩላችሁ መልእክት አለ። አይዟችሁ፣ ሁላችሁ በጸሎታችሁ አስቡኝ። ምንም የሚፈጠር ነገር አይኖርም። ከእግዚአብሔር ጋር በቅርቡ እንደምወጣና እንደምንገናኝ ተስፋ አደርጋለሁ በማለት በተወሰነች ሰከንድም ቢሆን ይህንን መልእክት ለተመልካቾቻችን እኛ የሚሰማነው ደግሞ ወደ እናንተ ጉዳዩ ስለሚመለከታችሁ ለናንተ ለቤተሰቦቻችን ይህንን መልእክት ለማስተላለፍ እንወዳለን ማለት ነው እና የመምህርን የመንፈስን ጥንካሬ አለማድነቅ አይቻልም። እግዚአብሔር በጣም እያበረታቸው ነው ያለው። ብዙ ወዳጆቻቸው ተገኝተው ነበር። ጋዜጠኛ ጥበቡ በለጠ ከዝቋላ አቦ የመጡ አባቶች ጎብኝተዋቸዋል። ስለዚህ መምህር በጣም የበረቱበት ሰዓት ነው። እናንተም ግን በጸሎታችሁ እንድታስቧቸው ጥሪ አስተላልፈዋል ማለት ነው። ናው ትጂ ዝቋላ አባቶች እንግዲህ ከመምህር ጋር በጣም ከፍተኛ የሆነ ጥብቅ የሆነ ግንኙነት ነው ያላቸው። የዛን እንግዲህ ሰኔ 16 መምህር የተያዙለታም የዝቋላ አባቶችን ሞት ፕሮግራም ሰርተን ስንወጣ ነው እንግዲህ መምህር የተያዙትና የዝቋላ አባቶችም እኛ ጋርም እየደወሉ በጣም በርካታ አባቶች ጸሎት እንደያዙ ሱባኤ እንደያዙ መምህር የሚወዷቸው የአቡነ ሲኖዳ ገዳም አባቶችም ሱባኤ እንደያዙ ነው እስካሁን ያለን መረጃ። እንግዲህ ተመልካቾቻችን የመምህር ደረጃ ዞይንዬ ወዳጆች በሙሉ መምህር አሁን ካለበት ሁኔታ አንፃር መልካሙን ዜና እንድንሰማ ለሐምሌ 3 በጸሎታችሁ አስቡን ሁላችሁም። እንግዲህ እንደሰማችሁት ነው የመምህር ደረጃ ዞይኒ የእስር ጉዳይ በጣም የሚያሳዝን ጉዳይ ነው። በመጀመሪያ ደረጃ ስለ ዝቋላ አባቶች ግድያ የተናገረው ነገር ምንም ጥፋት አልነበረበትም። ሲቀጥል ጥፋት ራሱ ቢኖረው የሚዲያ አዋጅ የኢትዮጵያ ብሮድካስት ባለስልጣን መጠየቅ የሚችል እሱ ነበረ። ማንኛውም አካል ተነስቶ ብድግ ብሎ ሊይዘው የሚችለው ጉዳይ አይደለም። ነገር ግን ደግሞ አቃቢ ዋስትና ሰጥቶት በዋስትናው መሰረት እንዲቀርብ ብሎ ትእዛዝ ሰጥቶ ነበር። ነገር ግን ፖሊስ ተጨማሪ ምርመራ ፈልጋለሁ በሚል ለሐምሌ 3 ተለዋጭ ቀጠሮ ተሰጥቶታል። በእውነት እንደዚህ አይነት አባቶች ሲያዙ አንድ ግለሰብ የተያዘ ነው ሊባል አይችልም። እንዳጠቃላይ የቤተክርስቲያኗን የሚወክሉ ስለ ቤተክርስቲያን የሚታገሉ እውነትን የሚናገሩ እንደዚህ አይነት አባቶች መያዙ ሁሉንም የህብረተሰብ ክፍሎች የሚነካ ጉዳይ ስለሆነ እንደዚህ አይነት ነገሮች መታየት አለባቸው እና መምህር ደረጃ ዞይኒ ሊፈታ የሚገባው ጉዳይ ነው። ማንም ዝም ሊለው የሚችለው ጉዳይ አይደለም። ስለዚህ በዚህ ጉዳይ የፍርድ ቤት ችሎቱን እንግዲህ እንደተከታተላችሁት ነው። በቀጣይ ይፈታሉ የሚል ተስፋ አለን። እስቲ ሌላ ጉዳዮችን እንመልከት። ኮሪደር ልማትና በእርጅና ምክንያት በፈረሰው በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው በጽርሐ ሚኒሊክ ህንፃ ምትክ አዲስ ሁለገብ ባለ 7 ወለል ህንፃ ገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረከበ። ህንፃውን ያስረከቡት ከንቲባ ወይዘሮ አዳነች አቤቤ ሲሆኑ ብፁዕ ቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ የዘመንበረ ተክለ ሃይማኖት ህንፃውን ተረክበዋል። እንደዚህ ታድሶ እንደዚህ በአእምሮ የተሰራውን ህንፃ ለመባረክ በዚህ ተገኝተናል። ይህንንም በእውነቱ በጣም የሚያስመሰግን ለቤተ ክርስቲያናችን አገልግሎት የሚውል ዋጋ የሚያወጣ እና ቤተ ክርስቲያንን ግዴታ የሚፈጽም ህንፃ መሆኑ በጣም እናደንቃለን፣ እናመሰግናለን።
ሀቡ ዘቄሳር ለቄሳር ወዘእግዚአብሔር ለእግዚአብሔር ይላል መጽሐፉ። የቄሳርን ለቄሳር ወይም የቄሳርን ለቄሳር የቤተ ክርስቲያንን ለቤተ ክርስቲያን ስጡ ይላል እና የቤተ ክርስቲያንን ድርሻ ለቤተ ክርስቲያን አሳምሮ መስጠት በጣም የሚያስደስት ነው። ክብርት ከንቲባ ወይዘሮ አዳነች አቤቤ እናመሰግናለን። የስራ ባልደረቦችንም እናመሰግናለን። ልማት የበጎ ሀሳብ ውጤት ነው። በበጎነት ውስጥ እውነት፣ ፍትሃዊነት፣ ቁርጠኝነት አሉ። ይህ ዛሬ የምንገኝበት ህንጻም የዚህ የትብብር መንፈስ የሥራ ውጤት ዋነኛ ምስክር ነው። በዚህ ቦታ የነበረው አሮጌ ህንጻ እንዲፈርስ የተደረገው ለመንገድ ስራ ተብሎ ሲሆን እንደምንመለከተው አካባቢውን በሚመጥን መልኩ ሙሉ በሙሉ በከተማ አስተዳደሩ ወጪ በአጭር ጊዜ ውስጥ ተገንብቶ ልንረከበውና ልንመርቀው በቅተናል። በዚህ አጋጣሚ ይህን የመሰለ ዘመናዊና ሁለገብ ህንጻ በመገንባት ላስረከቡን የአዲስ አበባ ከተማ አስተዳደር ከንቲባ ክብርት ወይዘሮ አዳነች አቤቤን፣ የከተማ አስተዳደሩን ባለድርሻ አካላት ሁሉ እጅግ በላቀ አክብሮት ምስጋናችንን በቅድስት ቤተ ክርስቲያናችን ስም እናቀርብላቸዋለን። እኛም በጣም ደስ ብሎናል። ስለተሰጠን እውቅና እና ክብር እጅግ አድርገን እናመሰግናለን። እንደምታዩት የቀድሞ ህንጻ ረጅም ጊዜ አገልግሏል። ያ ትውልድ እንደዚህ አይነት ረጅም ጊዜ ማገልገል የሚችል ህንጻ መገንባቱ መልካም ነገር ነው። ሆኖም ግን ረጅም ጊዜ ከማገልገሉ የተነሳ ስናፈርሰው ከፍተኛ እርጅና የተጫጫነው ህንጻ እንደነበረ አይተናል። ኢትዮጵያ ኦርቶዶክስ ቤተክርስቲያን ይህንን በምንገነባበት ወቅት ዲዛይኑ በቤተ ክርስቲያኒቷ ዶክትሪንና ዲዛይኖች የተጣጣመ መሆን እንዲችል አስተያየት በመስጠት ቶሎ ውሳኔ በመወሰን ድጋፍ በማድረግ ህንጻውን በትብብር ነው የሰራ ነው። ይሄ ብቻ አይደለም። የኮሪደር ልማት ከተማችን ላይ ሲመጣና ሲለማ እውነቱን ለመናገር ምሳሌነት ባለው ተግባርና ውሳኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች። እንግዲህ ሁለገብ ህንጻውን ተቀብለዋል። በነገራችን ላይ እዚህ ላይ ዋናው ላስተላልፈው ወይም ልናገር የፈለኩት ጉዳይ ህንጻው የፈረሰ በኮሪደር ልማት ነው። 5ኛ ፎቅ የነበረው ህንጻ ነው። ያን ያህል አረጀ የሚባል ህንጻም አይደለም። ነገር ግን ይህ ህንጻ ራሱ የተሰራው በእኛ በከተማ አስተዳደሩ ሳይሆን በእኛ በህብረተሰቡ በተለያየ ምክንያት የሚሰበሰብ ገንዘብ ነው እንጂ የከተማ ከንቲባዋ ከየትም አምጣ ልታሰራው አችልም። ለዛሬ ላሳያቸው የፈለኩት ቪዲዮ እነዚህን ነበር። በቀጣይ አዳዲስና ወቅታዊ ቪዲዮዎችን ይዤላችሁ እስከመጣ ቪዲዮውን ላይክ እና ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም፣ እግዚአብሔር ከሁላችን ጋር ይሁን። አሜን።